እንደ ቲክቶክ ግን የምቀኛ ሰፈር ልጅ አለ? ለናንተ ለትውልዱ ለገበሬው የሚጠቅም መረጃ ስታካፍሉ ቫይራል አይወጣም። ግን እንደ ቀልድ የሰራችሁት ቪዲዮ ቫይራል ይወጣል። ዛሬ ያካፈልኳችሁ ቪዲዮ ምንድነው? በእውነት እዩልኝ። በጣም የሚጠቅማችሁን መረጃ ነበር ይዤ የመጣሁት። 2 ቪዲዮ ሰርቻለሁ፣ ግን ቫይራል አልወጣም። በጣም በሚያስገርም ሁኔታ ከ20,000 ሄክታር በላይ በኢትዮጵያ ሊለማ ነው። ያንንም ደግሞ እናንተ ሰፖርት አድርጉንና ይህን ቪዲዮ ቫይራል አውጡት። መሐሪ ብራዘርስ ኢሪጌሽን እንባላለን። በዘመናዊ ግብርና በመላው ኢትዮጵያ ዘመናዊ ግብርና ገበሬው እንዲለምድና ኢትዮጵያ ሀገራችን ከረሃብ ከድህነት እንድትወጣ የበኩላችንን አስተዋጽኦ ስናደርግ ይኸው 10 ዓመት ሞላን። ስለዚህ እናንተ ይህን ቪዲዮ አንድ ጊዜ ሼር በማድረግ ኮፕሊንክ በማድረግ አብሮነታችሁን አሳዩን። በዘመናዊ ግብርና ኢትዮጵያ ትለወጣለች።